የጀመርኩት ከሰዓት በኋላ ይሄ በአረቦች አቆጣጠር ከሰዓት 11 ሰዓት ያቺኛው 5 ሰዓት አለች አይደል በኢትዮጵያ እስከ ከሰዓቱ ፀሐይ መጥለቂያ ድረስ ጠበቅኩት ኤጀንቱ መጨረሻ ላይ አንደኛው ኑሮ የሚባለው ስልክ ሳያነሳልኝ ሲተው ወደ አንደኛው ደወልኩለት እኔ ወደ ስሙ ሐሰን የሚባለው የኢንተርሊንክ ባለቤት ማለት ነው ምን እየሰራችሁ ነው ውክልና ሰጣችሁኝ እቺ ልጅ እዚህ ልትቀበር ትችላለች ብሏል ኤምባሲው ባንዳንድ ማሪ እዚህ ጋር አስክሬኗን የተቀበለው ሆስፒታል ማን ነው ሆስፒታል ነው ያለው እንጂ ሆስፒታል የተቀበለው ሳይሆን ሆስፒታል ውስጥ አለ ሊቀበር ሲል ሆስፒታሉ ማን ተቀበለው ሹርጣ እኔ ውክልና ያለው ሰው ብቻ እኮ አስክሬን መረከብ የሚችለው አንቺ በሌለሽበት እኮ ማንንም አስክሬን መረከብ አይችልም ለምን ላንቺ ቤተሰቦቿ ውክልና ስለሰጡሽ ስላስክሬኑ መዲና ብቻ ኃላፊነቱ ሰድልን ብለው አንቺ ላንቺ ለቢሮዋ ኃላፊነቱ ሰድ ብለው ፈርመው ስለሰጡሽ ካንቺ ውጪ ማንንም አባቱ አስክሬኗን ማንቀሳቀስ አይችልም ለምን ላንቺ ቤተሰቦቿ ኤምባሲ የሰጠኝን ወረቀት እኔ አንቺ ትመጫለሽ ከኤምባሲ በውክልና ምክንያቱም ቤተሰብ ውክልና የሰጠው ለኤምባሲ ሰው ላንቺ ነው አንቺ የምትዩን ብቻ ነው የሚያደርገው ኤምባሲ ለምን ውክልና ህጋዊ ውክልና ቤተሰብ በውጪ ጉዳይ ነው እኔ እኮ ይሄንን ሂደት እኮ አላውቅም ኤምባሲ ሄጄ እኮ ያናገርኩት ታቂ ኤምባሲ ያውቃላ ኤምባሲ እንዴት ነው ቤተሰብ አስክሬኑ ይላክልን የሚከፈለው መስዋዕት ሁሉ እንከፍላለን እያለ እዛው አደባብሶ የሚቀብረው ከሆነ ኤምባሲው ከኤጀንሲው ጋር ተባብሯል ማለት ነው እኮ ኤምባሲ ይኸውልሽ ኤምባሲው ጋር ሲሄድ እኔ ኤምባሲው የሰጠኝ የውክልና ደብዳቤ የፖሊስ ምርመራ ወረቀት አስገብተንለት ወረቀት ሌላ ወረቀት ተጨማሪ ወረቀት ሰጠኝ አንደኛው የምትሳፈርበት ቀን አብሮት የሻሃዳ ወረቀት የሚወጣበት ነው ኦኬ ሻሃዳተል ወፋ የሚወጣበት ወረቀት ነው አንደኛው ወረቀት ደግሞ እዛ ስክሪን ያለበት ቦታ የሚገባ ነው ፖሊስ ጋር ወስጄ ያን ወረቀት ሳሳየው ይሄንን ወሰጅና ሆስፒታል ላይ አስክሪኑ ጋር ነው የሚቀመጠው ይሄ አስክሪን የሚንቀሳቀሰው በዚህ ስልክ ቁጥር ተደውሎ ነው ደውለው እነሱ ሲያናግሩ የተመዘገበ የሰውየው ስልክ ቁጥር አለ የአልፈሪድ ስልክ ማለት ነው አልፈሪድ ቅበሩ አላቸው አልፈሪድ ማለት የእናንተ ቢሮ አቡ ልግባ ሙሻለ ኬፉ ማን መርጥ ሰጠው ቅበሩ ቢላቸው ማን መርጥ ሰጠው አሁን እኮ ተፈቷል አሁን እኮ ችግሩ እየተፈታ ነው ይውላችሁ አዳምጡ አንድ ጥያቄ ልጠይቃለሁ እሷ መጀመሪያ እቺ እጇን የተጎዳችው ልጅ ማን ሰውየውን ያመጣት አንቺ ነው ያመጣሻት ሌላ ዜጋ እኮ ናት አው ገብቶኛል እሱን ያመጣት አንቺ ነው ያመጣሻት ሌላ ዜጋ እኔ አይደለሁም እንጂ ስሪላንካዊ ናት እኮ ገብቶኛል ምንም ቱም ዜግነት ማን አመጣት ነው በማን ስፖንሰር ማን ነው እሷ ጋር ኮኔክሽን ያለው እዚህ ስራ ውስጥ የከተታት አልፈሪድ ኦኬ እንደ እኔ የሚታየኝ ምን እንደሆነ ታውቃላችሁ ይሄ አልፈሪድ የሚባለው ኦኬ ይሄ አልፈሪድ የሚባለው እቺን ሴት እቺ ልጅ ጋር ኮንታክት አድርጎ ገንዘብ ተከፍሎት ከነዛ ከአሰሪዎቿ ተባብረው ነው የገደሏት በቃ ይሄ ነው ፖይንቱ ሌላ ነገር የለም አንቺ መሀል ላይ ነው አሁን እየተሽከረከርሽ ያለሽው አንቺ እኮ መብት እንኳን አልሰጥሽም አሁን ብቻዋን አይደለችማ ከቢሮ ውስጥ ይውልክ አስክሬኑ አጠገብ ቪዲዮ ላይ ያየናቸው ልጆች ከዛ ውስጥ ሁለቱ ወደ ሀገራችን አዎ እኮ ተልከዋል አሉ አዎ ገብቶኛል ግን አሁን ይሄ ነገር በትክክል ያቺ ልጅ ሞት ፈርታ ነው የመጣችው አቡዬ በደንብ አዳምጡ ሞት ፈርታ ነው የመጣችው ሞት ፈርቶ የመጣ ሰው ራሱን አያጠፋም መሞት የሚፈልግ ሰው ደግሞ በራሱ እጅ ከሚሞት በሌላ ሰው እጅ መሞት ነው የሚመርጠው ይሄ ሪያሊቲ ሊገሉኝ ነው እያለች መሞት ብትፈልግ ኖሮ እዛው ትቀመጣለች እንዲገሏት እቺ ልጅ መጣለች ፖሊስ ሪፖርት አድርጋለች አንቺ ካልሞትሽ ልጃችን አይድንም ብለዋታል ስለዚህ አልፈሪድ የሚባለው ነው ወስዶ እዛ ስራ ያስገባት አልፈሪድ ተደውሎ እንዲገላት ታዟል እሱ ደግሞ ከነዚህ ከሆኑ ልጆች ጋር ተባብሮ ገለዋት በር ዘግተው ጠዋት ላይ ድራማ ነው የተሰራው አለቀ ከዚህ ውጭ ምንም ነገር የለም ይሄን ነው የታየኝ ቴንክ ዩ ማን ስልክ ነው ስልክ እየረበሻል መዲና አጠገብሽ ያለውን ስልክ ዝጊው ፕሊስ አንዴ መስመዚህ የማናገርበት መስመር ነው የሚጮኸው እሺ አንቺ ለምትኩ መልስ ልትተው አዎ ለምንድን ነው የምትሰጪኝ እኔ እኮ ካንቺ ንግግርና ከስካውን ከሚባለው
ያለኝን ድምዳሜ ነው። አንቺ መልስ ልትሰጪኝ አይገባም። እጅሽ አለበት። አንቺ እኮ ሬሳውን እንኳን ለመቅበር እየፈለግሽ እነሱ በሌላ ሰው ትዕዛዝ እንደቀበሩ ነው እየነገርሽኝ ያለሽ። ስለዚህ ይሄ ሰውዬ የነሱ ሀገር ዜጋ ነው፣ whatever ኮኔክሽን አለው። ለፖሊሶቹም ሮንግ ኢንፎርሜሽን እንዲጽፉ አድርጓል። ገንዘብ ተሰጥቶታል። ሁሉ ነገር እንዲደባበስ ተደርጓል። የፖሊስ ሪፖርት ማመን አይቻልም። ምንም ማመን አይቻልም። አንቺንም ልናምንሽ አንችልም። እጅሽ ካለበት ንገሪኝ። አንቺ መልስ መስጠት የለብሽም። ይሄን ነው የምለው። ኤምባሲ ፍቃድ ትቀበር የሚል ፍቃድ ማን ፈቅዶለት ሰጠ ነው የኛ ጥያቄ። አንደኛ። ሁለተኛ መዲና አንቺ ውክልናም ቢኖረኝም መብቴ እዛ ድረስ እንደሆነ አላውቅም ነበር ብለሽ መልሰሽልኛል ቅድም። እሺ ከተቀበረች በኋላስ ሄደሽ ለምን ያለኔ ፍቃድ እኔ ቤተሰቦቿ ውክልና ሰጥተውኝ አስክሬኑ ላኪ ብለውኝ ሳለ እናንተ ያለኔ ፍቃድ ለምን ቀበራችሁ ብለሽ ኤምባሲውንም ሆነ ሆስፒታሉንም ሆነ ጠይቀሻል? ኤምባሲ እኮ አላወቀም። ኤምባሲ ካላወቀ ማን ፍቃድ ሰጠ ታዲያ ልጅቷን ትቀበር? ፖሊስ ትዕዛዝ ሰጥ ለኔ ለማሳመን የተጠቀሙት ንግግር ቤተሰቦቿ ጋር እኔ ነኝ ከራሴ መጥቶ ነው እኮ የነገርኳቸው እንጂ እነሱ እኮ ማንንም ነገር ያላለኝም። እኔ ለኢንተርሊንክ ኤጀንሲ መልእክት አስቀመጥኩኝ ስጠብቅ አልተነገራቸውም። የልጅቷ ቤተሰብ ሌላ ልጅ አለች የምታወራኝ ደጋግማ ትጠይቃለች። እንዴት ይሻል ነገር አለ ኖቲፊኬሽን እየገባ ምንድነው? የትኛው ስልክ ነው የሚጮህብን? ያው ሰዎች አሁን እየሰሙ ነው ደንግጠዋል። ነገሩ እየተባነነባቸው ነው። ለዛ ነው ይሄ አልፍሬድ የሚባለው ሰው ለፍርድ መቅረብ አለበት፣ መያዝ አለበት ከነ ፖሊሶች። መኩ ግለሰብ እኮ አይደለም ቢሮ ነው፣ ኤጀንሲ ደላላ ቢሮ። አዎ በቃ ይሄ ስልኩ የሚያነሳው ሰውዬ እሱ ነው መያዝ ያለበት። ኤግዛክትሊ። እሺ ቆይ ማለት የሰው ነፍስ የሚያህል ነገር ጠፍቶ ማንም ንገሪ ሳይለኝ እኔ ነኝ ለቤተሰቦቼ ነገርኩ ማለት ላይክ ድመት እንደሞተ ነገር ዝም ብለው ቀብረው ዝም ብለው ህይወታቸው ሊቀጥሉ ነው። ለቤተሰብ የሚያልነገሩት አንቺ ከራስሽ ተነስተሽ ራስሽ የተናገርሽው አልገባኝም። እኔ ኤጀንሲ አልደወለላችሁም ወይ ብዬ ጠየኳት። እኔ ስታወራኝ የነበረችው ትግስት የምትባላለች። እሺ ትግስት ስታወራኝ ኤጀንሲ ምንም አልደወለም፣ ምንም ነገር የለም። አዎ ምንም ነገር የለም። አዎ በቃ ፈረንካችሁን እንዳትበሉ ልጅቱ እኮ ተቀብራለች ብዬ ነገርኳት እኮ። ውክልና እጅሽ ላይ እንዳትቀበር ላኪልንም የሚል እያለ አንቺ ልክ መቀበሯን ስትሰሚ እኔ አላውቅም ነበር እኮ። እኔ እኮ ይሄንን ጉዳይ እኮ ለመጀመሪያ ጊዜ ነው እንዲህ አይነት ውስጥ የከተቱኝ። ሰው ሊቀበር መቀበሯን ስትሰሚ ምን አልሽ? የመጀመሪያው ጥያቄ ሄደሽ የቀበራትን አካል ማን ነው የቀበራት? መንግስት ነው አይደል? ሳውዲ ኤምባሲ ነው ወይ ኤምባሲ አይደለም ካልሽ ፖሊስ ጣቢያ ነው የሚመለከተው አካል ጋር ሄደሽ እኔ ወኪል ነኝ እናቷ ውክልና ልከውልኛል፣ ስለዚህ ለምንድን ነው እኔን ሳትጠይቁኝ ልጅቷን የቀበራችሁት ብለሽ ጠይቀሻል? አው ጠይቄ ወረቀት ሰጥቶኛል። ምን የሚል ወረቀት ለወስደሽ ለቢሮ ለከፊልሽ ስጪው አለኝ። እሺ ምን ይላል ወረቀቱ? ለኪሊ ላምብ በአረብኛ ነበር። ከፊል ወረቀቱን የሰጠው ምንድነው እኛ ከ14 ቀን በላይ መቀመጥ አንችልም፣ ይሄ የመርከዝ ሽርጣ ያወጣው ትዕዛዝ ነውና ተቀብራለች። ለቤተሰብ በማን ፍቃድ ቀበራችኋት ብለሽ አልጠይቅሽም? ቢሮ ዘዘን አለ ኢንተርሊንክ ማለት አዘዘን አለ። ቢሮ ካዘዘ ማለት ነው። ቢሮ ማን ፈቅዶለት አዘዘ? አንደኛ ፖሊስ በአፍ ብቻ አይታዘዝም። ቢሮ ቢሮ በአፍ ማዘዝ አይችልም። ፖሊስ ወረቀት ይፈልጋል። ምን የሚል ወረቀት? ከቤተሰቦቿ የተላከ ወረቀት፣ ልጃችን እዛው ትቀበር የሚል ወረቀት። ይሄንን ፌክ አሰርቶ ነው ቢሮ ወስዶ ለፖሊስ የሰጠው ነው። ዝም ብሎ እንደ አሁን ይኸውልሽ ሀቢባ የሆነ ቁጥር 2 ቁጥር ልክልሻለሁ። መጀመሪያ የደወለው ሰውዬ ማን ነው? ቁጥሩን ልክልሻለሁ። እሷን ጠይቂያት። ማን ነው የደወለው ለቤተሰብ? እኔ አላውቀውም። እሱ ቁጥር እኮ ልከውልኛል እኮ። ማን ነው? እኛ ማናውቀው። እንዴት አንቺ ካላወቅሽው ማን ነው ታዲያ? ከቢሮ ከእናንተ ቢሮ የማይታወቅ ሰው ደውሎ ልጅቷ መሞቷን ለቤተሰብ የተናገረው? ከእኛ ቢሮ አይደለም እኮ የተደወለው፣ ከኤምባሲ ነው የደወልኩት ሁላችሁ ነው ያላቸው። እኔ ቁጥሩን ላኩልኝ። ኤምባሲ አያውቅም አላልሽም? ኤምባሲ አያውቅም አያገባው ነው። ኤምባሲ ነኝ ብሎ ነው የደወለ። እኔ ጋር አሁን ብዙ ልጆች የአባይነሽን ጉዳይ ኤምባሲ ነኝ እያሉ ብዙ ሰዎች ያናግሩኛል፣ ይደውላሉ። ሰውዬው ኤምባሲ ነኝ ላለሽ ሁሉ ታምኛለሽ? ኤምባሲ እኮ የራሳቸው የሆነ ቁጥር አላቸው። ሹፌ እሱ ሰውዬው ኤምባሲ ነኝ ብሎ ነው ወደ እነሱም ጋር ደውሎ ውክልና ከፈለጋችሁ እኔ ወኪል መሆን እፈልጋለሁኝ 15000 ሪያል አዘጋጁ ብሎ ከነሱ ጋር አውራ ከቤተሰቧ ጋር። ያንን የነገረችኝ ለኔ ትጂ ናት። ትጂ ማን ናት? ምንድን ናት? ለልጅቷ ያክስቷ ልጅ። የት መጣች? ትጣራ ትምጣ። ትጂ ሙባረክ የስልኳን ስጪኝ፣ ላኪልኝ ዋትስአፕ ላይ ልጥራት። አንደኛ። ሁለተኛ ነገር ደግሞ ማንም ሰው ደውሎ እኔ አይደለም አንቺ ቢሮ
የቢሮ አስተርጓሚ ኤጀንሲ ሆነሽ ቀርቶ እኔ ማንም ሰው ደውሎ ኤምባሲ ነኝ ካለኝ ቁጥሩን ወስጄ ቀጥታ ኤምባሲ ደውልና ይሄ አካል የኤምባሲ ስታፍ ነው ወይ ብዬ ጠይቃለሁ፣ አረጋግጣለሁ። በቀደም አንዷ እዚህ ገብታ ታስታውሳላችሁ፣ ኤምባሲ የሚሰራ ልጅ ስትለኝ ቁጥሩን ላኪልኝ ኤምባሲ የሚሰራ ልጅ እንዲ ያለኝ ስትለኝ ዝም ብለሽ የተሳሳተ ኢንፎርሜሽን መተሽ ሚዲያ ላይ አትዝሪ አምጪ ብዬ ነብሯ ናት ምናምን የምትባል ልጅ አምጪ ቁጥሩን ብዬ ተቀብዬ ኤምባሲ ደውዬ ቁጥሩን ሰጠው። ይሄ አካል ኤምባሲ ይሰራል አልኩ። ኔቨር እንደዚህ የሚባል ግለሰብ በዚህ ቁጥር እኛ ጋር የሚሰራ የለም ነው ያሉኝ። ዩሲ ዝም ብለው እየወጡ ኤምባሲ ነው የሚሰራው፣ ኤምባሲ ነው የሚሰራው። አንድ ሰው ኤምባሲ ነው የሚሰራው ከተባላችሁ ቁጥሩን ተቀበላችሁ ኤምባሲ የመደወልና የማረጋገጥ መብት አላችሁ። ማንም ኤምባሲ ነው የሚሰራው እያለ እንዳይበላችሁ እንዳያታልላችሁ። ምንም ነገር ማንኛውም ኢትዮጵያዊ ከጎግል ላይ አውጥቶ ለኤምባሲ ደውሎ የፈለገውን ኢንፎርሜሽን የመጠየቅ መብት አለው። ምንም ልዩ ስልጣን አያስፈልገውም። የፈለጋችሁት ኢንፎርሜሽን ለመጠየቅ ማለት ነው። ምንም ትልሻለሁ የቲጂ ስልክ ኦኬ ሀቢባ ንጉሴ ነኝ። እሺ ንጉሴ፣ አሁን ይኸውልሽ ሚዲያውም እንዲረዳ እናንተም እንድትረዱ የሚፈልገው እሷ እንዳለችው እኔ እና እሷ የተደዋወልነው ልክ የዛሬ ሳምንት ነው። ነገር ግን ስልክ ባልደውልላትም ተካልኝ የአባይነሽ ወንድም ተስፋዬ የአባይነሽ ባለቤት የኔ ልጆች ናቸው። መንፈሳዊ አባታቸው ነኝ። ከነሱ ጋር አዲስ አበባ እየተመላለስኩ ነው። ግን ሐሙስ ዕለት ደውላ እሷ በተካልኝ ስልክ ደውላ በቲጂ ስልክ ደውላ እየተነጋገረች ነው ከነሱ ጋር። በትዕግስት ስልክ ደውላ እየተነጋገረች ነው። 6000 ሪያል ብሎኛል ሳጥን መግዣ አለቻቸው። ከዛ ልጆቹ ደግሞ ምንድነው ያሉት? ቆይ እኔ ልጅቷ የሞተችበትን ሰዓት ከሰማሁኝ በኋላ እኔ ለቲጂ ገንዘብ ላኩ ብሎ ደላላ እንዳይበላችሁ፣ በገንዘብ ልጅቷን ማታችሁ እንዳትታለሉ፣ የልጅቷን ኬዝ እንዳለቀ እርግጠኛ ስሆን አሳውቅሻለሁ አልኳት። ከዛ በኋላ የልጅቷን መሞት ሂጄ ከፖሊስ ጣቢያው ካረጋገጥኩኝ በኋላ ከዛ አሳወቅኩኝ። ለሷ ቀጥታ ከነገርኳት በኋላ ለአንተ በድጋሚ ያሳወቅኩ ሁለት ከሰዓት በኋላ ነው። ምንድነህ አንተ ወንድም ነህ ወይስ ምንድነህ ስልህ እኔ ቄስ ነኝ የነፍስ አባታቸው ነኝ ስትለኝ ኦኬ እንደዛ ከሆነ አረጋጋና አርዳቸው ብዬክ ሪከርድ ፈልጋለሁ ላኪልኝ ስትለኝ በምን ቋንቋ አልኩ። ኦሮመኛ ስናገር እተባተባለሁ። ሁለተኛ ቋንቋዬ ነው ኦሮመኛ። ስለምን ተባተብ በምን ቋንቋ ላው እኔ የሚጠይቅሽን ጥያቄ ብቻ ንገሪኝ መልሽልኛ። እኔ እኮ እያልኩኝ ነው የመለስከለው ቄስ ንጉሴ። እኔ ሪከርዱን ከመስጠቴ በፊት ከስልክ ላይ ወደ እኔ ስልክ ላይ ደብቄዋለሁኝ የልጅቷን ቪዲዮ የልጆችን ስልክ ሁሉ ወስዷል። ወደ እኔ ስልክ ከፍተው ልጆቹ ሁላቸውንም ስልክ ተቀብለው አጥፍተዋል። ይቀባበላሉ። ሁሉም እዚህ ጋር ሲምም እኔትም አለ፣ ከታች ድርጅት አለ እና እቺ ልጅ የኔን ጥያቄ መዲና አልተረዳሽም። የኔ ጥያቄ ምንድነው? በፊት ያልሽው በደላላ አትበሉ ያልሽው ትክክል። እኔ የጠየቅኩ ያለው እኮ ሐሙስ ዕለት ራሱ ለቲጂ ደውለሽ ሰውየው ኢንተርሊንክ ኤጀንሲ ቆይ ሳናረዝመው በጣም ረጅም ሰዓት ነው የተቀመጥኩት። የወገብ ዲስክ ህመም አለብኝ አልችልም። የዚች ልጅ አካውንት ሰጥቼ እኔ በዚህ ላይ አስገቢልኝ ብያለሁ። እኔ የኔ እናት አሁን እኮ እኔ እንዳይሆን የጀመርነው ራሳን ከመሳት ላይ ሆነ ይኸውልሽ፣ ቆይ መጠየቅ ተጠየቅሽ እኮ ኦልሬዲ ኔክስት ስቴፕ ምንድነው? አካውንት መላክ ነው። ኦልሬዲ 6000 ሪያል አንድ እናት ምስኪን ድሃ እናት ልጇ ለሞተችባት እናት አስክሬን ለሳጥን መግዣ የሬሳ ሳጥን መግዣ በኢትዮጵያ 300,000 ብር ላኩ ብለሽ ጠይቀሻል። ኔክስት ስቴፕ እሺ አለን እንላክ ከተባለ አካውንት መላክ ነው የሚሆነው። ኔክስት ስቴፕ እሱ እኮ ኔክስት ስቴፕ ነው። አቡዬ አንድ አንድ ሰው ይኸውልህ ሲመጣ አንዱ እንባ አንዱ ደም እየረጨ ይመጣል ባይኑ። እኔ ብር አስገቡልኝ በፍጹም አላልኩም። ለኤጀንቱ በቀን 20 በወቅቱ በቀን 20 የላኩለት መልእክት አለ 6000 ሪያል በዚህ አካውንት አስገቡ። ይሄም አካውንቱ ደግሞ የሙስተሽፋ ሽሜሲ የሚባል የድርጅቱ የታቡክ መቀበያ ነው።
ሰንዱቁን ማስቀመጫ ነው። ከዚህ በኋላ ደግሞ ለሚቀጥለው ለትኬት ፕሮሰስ ከኸርጅ ወደ ሪያድ ለሚሄደው ፕሮሰስ እነሱ ይወጡታል። ችግር የለውም። ለጊዜው ግን በዚህኛው አካውንት ደረሰኝ አሟላልኝ ብዬ ያኛው ድርጅት የሰጠኝ 10 ትዕዛዞች አሉ። ከ10 ወረቀቶች ውስጥ አንዱ ወረቀት የጎደለው የብር ደረሰኝ ብቻ ነበረ። መዲና አታወሳስቢ። እኔ የጠየኩሽ ጥያቄ እኮ ለምን ይሄን ሁሉ አልሽ እያልኩ አይደለም። አንድ ስሚኝ፣ ተረጋግተሽ ስሚኝ። ሐሙስ ዕለት ለልጆቹ ብር አስገቡ ብለሻል። እኔ አርብ ዕለት መጥቶ ልጆች በቃ ይሄን ያህል ብር ተጠይቀናል አሉ። እንደዚህ ሲሉ እኔ የሚጸልይላቸው ሳውዲ አረቢያ ያሉ ልጆች አሉ። ስሚኝ አንዴ አስጨርሽኝ። ደቂቃ ለአልፈረጃ አልቀበልህማ። ይሄ ሊሆን አይችልም ቄስ ንጉሴ ብለሽኛል አይደለም እኮ እኔ ካንተ ጋር የተገናኘሁት እሑድ ከሰዓት ነው። ያውን ቄስ ነኝ ስላልከኝ ነው መልስ የሰጠውህ። በአባይነሽ ጉዳይ በጣም ብዙ ሰው እየደወለ ነው። እኔ የቤተሰቦቿን የዝሽ ልጅ መቀበሯን እርግጠኛ ነሽ አልከኝ። እርግጠኛ ነኝ። ድጋሚ ላረጋግጥ ራሴን ላዳምጥ ድጋሚ ፖሊስ ላይ በድጋሚ ደወልኩኝ የዛኑ ቀን። አሁንም ሰኞ ዕለት መልሰህ ጠየቅከኝ ጠዋት። ዛሬ አልሄድንም መዲና አረጋግጬ ያልከኝ ደውዬ ፖሊስ የቤተሰቧ ጉዳይ አላመኑም፣ ፈልገውታል ሬሳውን። የሬሳ አድራሻ የሚገልጽበት በስነ ስርዓት የተቀበረበት ወረቀት እፈልጋለሁኝ ብዬ አልኩት። እኛ እኮ ቅበር ያለን ፖሊስ ነው። አመር ትዕዛዝ የሰጠን ደግሞ ቢሮው ነው። አያገባኝም ብሏል ቢሮ አለ። እኔ ውክልና አለኝ። እንዴት ነው የምትቀብረው እንዴት ነው የሚለውን ጉዳይ ያወራሁት እኔ ከከፊሌ ጋር ነው። የሚጮህ ነገር አለ። በጣም ተወሳሰበ ነገሩ። በጣም አጭር ጥያቄ አጭር መልስ ሲገባው ዙሪያ ጥምጥም መሄድ። አሁን የኔ ጥያቄ ለኤምባሲ እንዲረዳሽ በዚህ አንቺ ውክልና እያለሽ ግን ያለ አንቺ እውቀት አንቺ ሳታቂ ኤጀንሲው በራሱ ፍቃድ ለፖሊስ ትዕዛዝ ሰጥቶ አስክሪኗ እንደተቀበረ ለኤምባሲ ያሳውቀሻል? ኤምባሲ እንዲረዳሽ? አዎ ነግሬያቸዋለሁ። ወረቀት አምጪ ተብዬ እየጠበቅኩ ነው። ወረቀቱን አልሰጡኝም። ወረቀት እየጠበቅኩ እኔ ነገ ኤምባሲ ሄዳለሁ። ሪያድ ኤምባሲ ያለው ሪያድ ላይ ነው። ነገ ኤምባሲ ሄዳለሁኝ። እሺ አይደለም የኔ ጥያቄ ነገ ኤምባሲ የምትሄጂው ምን ልታረጊ ነው? ገና ልታመለክች? አሁን እኔ ስጠይቅሽ ኖ ይሄ የተሰጠኝን ወረቀት ላስረክባቸው ለኤምባሲዎች። እሺ ጥሩ። እንደዛ ከሆነ ኤምባሲ ለማመልከትሽ ማስረጃልሽ ለኔ የምትልኪልኝ ዋትስአፕ ላይ? ነገ ኤምባሲ ሲሄድ ወረቀቱ ቢሮ ነው ያለው። ደጋግመው ነይ ብለው ሲደውሉብኝ ቅድም ኤምባሲ እያወራኝ ነው መምጣት አልችልም ብያቸዋለሁ። ኦኬ ኖ ለኤምባሲ እኮ በአፍሽ አይደለም የምታመለከችው። ማመልከቻ ደብዳቤ ነው የምታስገቢው። ደብዳቤው ነው ኤምባሲ ላይ ቢሮ ላይ ያለው። ትልኪልኝ ትችያለሽ? ደብዳቤውን ፎቶ አንስተሽ ትልኪልኝ ትችያለሽ? ነገ ነው። አሁን እጅሽ ላይ የለም ደብዳቤው? አሁን እኮ ወጡ ከመስሪያ ቤት። ኦኬ ኖ አንቺ ጋር እጅሽ ላይ የለም ደብዳቤው? ኮፒው አፕላይ ያርክስ የለም። ነገ ጠዋት ነው የምታገኙ ደብዳቤው እጅሽ የሚገባ። እሱን ትልኪልኛለሽ። አሁን የህዝቡ ጥያቄ ኮሜንት ላይ ልጅቷን እንያት እያሉ ነው። የቅድሟ ልጅ ሰላም መሆኗን ማረጋገጥ እንፈልጋለን። ጤናዬ? አዎ ጤናዬ ደህና ናት። ነይ ደህና ሀይን በላት። ሰላም ነው ጤናዬ? ደህና ነኝ። ቅድም ለምንድን ነው እያናገርንሽ ጥለሽ ወጣሽው? ባትሪ አልዘጋ ነው። ስልኩ ባትሪ ዘግቶ? እሺ የቅድሙ ጥያቄያችን በሩን ገንጥላ መግባቷን በሩን ገፍትራ መግባቷን በምን አወቅሽ? ሩማ እኮ ነው። እኔ አይደለም ሩማ ባንግላዴሽ እኮ። በምን አወቅሽ? አንቺ ቦታው ላይ ካልነበርሽ በምን አወቅሽ ሩማ በሩን ገፍትራ መግባቷን? እሷ ነው ለኔ። ማን ነገረሽ? ማን ይነገረሽ? ሩማ። ኦኬ ቅድም አይ እንዳየሽ ነበረ ስታወሪ ነበረውና ለዛ ነው እርግጠኛ መሆን የፈለግን። ለዛ ነው እርግጠኛ መሆን የፈለግነው። ገባሽ? አማርኛ ምንም አይገባሽም ወይስ ምንድነው? ሁለተኛ ብቻ ነው። ኦኬ
ወላይተኛ ብቻ ነው የሚገባት አማርኛ ትችል። ቅድም ግን በአማርኛ እኔ አትጨነቂ በነፃነት አውሪ ምናምን ስለ ኧረ ጭንቀት የለም ምናምን ብላኛለች። የምትፈልገው አማርኛ ይገባታል፣ የማትፈልገው አይገባትም። እሺ እኔ ጥያቄ ካላችሁ እሷን ጠይቋት። ወላይተኛ የሚያስተረጉም ሰው ላስገባ? እሺ ወላይተኛ የምትተረጉመዋ ልጅ የቅድሟ ልጅ የት አለች? እዙ የምትባል ልጅ ወላይተኛ በደንብ የሚችል ሰው ይግባ። ድርሹ ወላይተኛ ትችያለሽ? አበባ እየላክሽ ነው። ከቻለች ድርሹን አስገቧት። ወላይተኛ የምችል ከሆነ አበባ የምትልኪው ለምንድን ነው? ሞዴሬተሮች አንድ ወላይተኛ የምችል ሰው አስገቡ ፕሊዝ። አረብኛ ትችያለሽ? በአረብኛ ላውራሽ ነኝ። አቡ ይኸውልሽ ኦልሬዲ እኮ እነዚህ ሰዎች የተነገራቸውን ነው የሚሰሩት። አሁን ቁልፉ ያለው የት ጋ ነው? ድራማው የተሰራው ማታ ላይ ነው። ማታ ላይ ድራማው የተሰራው ደግሞ ይሄ ከፊል ጂኒ የሚባለው ሰውዬ ከዛች ልጅ ጋር ወደ ሀገር ተሸኘች ከምትባለው ጋር ዲል አድርጎ ይሄ ነገር ተፈጽሞ አሁን እነዚህ የተነገራቸውን ነው የሚናገሩት። አይ ዶንት ቲንክ እነዚህ ጋር ምንም መፍትሄ ያለው ነገር ይመጣል ብዬ አላስብም። አሁን እቺ ሁሉ ነገር ተነግሯት እንጂ አይ ዶንት ቲንክ ኢቭን ያየችም አትመስለኝ ብዙ ነገር ያ የሷ ቃልም ማደርግልን እውነትክን ነው። እና ዝም ብለን ነው እያጨናነቅን ያለ ነው። ኢቭን እሷ አይደለችም ያቺኛዋ ራሷ እንዲህ አድርጊ ተብላ እንጂ ብዙ ነገር መጣቀም ነው። እሷ እኮ አለቃቸው ናት። እንደነሱ ሰራተኛ መስጠት ነው እንዴ? አይደለችም። ኦኬ እንዴ ሺዝ ሙዲራ እኮ ብቻዋን ሩም ያላት አዛር እንደነገርኩሽ የሱን ፎቶ ካላክሽልኝ አንቺን ፎቶ ለጥፍ ቪዲዮ ለመስራት እገደዳለሁ። ስለታችሁ ነገር እና ባንቺ አመለካከት እቺ ልጅ ተገላ ነው ወይስ ራሷን አጥፍታ ነው ብለሽ ነው የምታምነው? እኔ እንደናንተ በርቀት ባይ የናንተ አይነት ስሜት እኔ መስማት አንቺም እኮ አላየሽም። በርቀት አትበይኝ። አንቺም በርቀት ነው ከሰው ነው የሰማሽው። እኔም ሰማሁ፣ አንቺም ሰማሽ። አላየሽም ራሷን ስገልጭ ልጅ የማይሆን ነገርማ አትናገሪ። እንደዚህ ሴንስ አይሰጥም። አንቺም ሞተች ያሉሽ እንጂ ራሷን ስገል አላየሽም። በር ተገልብጦ ሞተች ብለው ጠሩኝ ነው ያልሽው። you don't know። እኔም እንዳንቺ ነው የሰማሁት። ስለዚህ እንደናንተ በሩቅ አትበይ። አዎ አንቺም በሩቅ ነሽ። አላየሽም ባይነሽ ራሷን ስገል። አንቺ አይደለሽም መጀመሪያ በር ገልብጠሽ ገባሽ የተባለው ሌላ ሴት ነች አይደለም? በቃ ታዲያ ለምንድን ነው እኔ እንደናንተ የምትይው? አንድ ነን እኔና አንቺ። ቀጥሉ። ትክክል ለመናገር ሞክሪ። ምን አይነት ነገር ነው አከ መዲና ኤምባሲ እርዳታ የጠየቅሽበትን ደብዳቤ ነገ ጠዋት ትልኪልኛለሽ። እሺ ነገ ጠዋት ሲገባ ወረቀቱን እንፈልገዋለን። ምክንያቱም ይሄ ጉዳይ ቀልድ አይደለም። ማሃቁ መዳም የደወለችው መሞቷን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ሙሉ ኮመንቱ አይታየኝም። ሙሉ እንዴት ሙሉ ማየት እንደምችል አላውቅም። እና ቀድም እንትና ሩማ ነገረችኝ ብላለች። ቋንቋ ካላወቀች ሩማ በምን ቋንቋ ነገረቻት? ለእንትና አጠገብሽ ላለችው ማን ነበር ስሟ? ጤናዬ አረብኛ ትችያለሽ ወይ ስላት አላውቅም ብላኛለች። አረብኛ ካላወቀች ሩማ ስሪላንካይቷ በምን ቋንቋ ነገረቻት? በሩን ገፍትራ መግባት ትንሽ የሚግባቡበት ቋንቋ አላቸው። ላይክ ምን ያህል እስኪ ትንሽ ታውራኝ እኔን አረብኛ ምን ያህል እንደምትችል ማይኩን አፍነሽው ሚውት አድርጋ እየነገረቻት ነው እንዲህ ቢያት እያለች ማይኩን አፍነሽዋል ማሬ ማይኩን ተደጋጋሚ እያፈንሽው ነው እየነገርኩሽ ያለው። አቡዬ እንደዚህ ቢያት በሩን ገልብጣ መግባቷን ልክ እሷ እንደነገረችሽ በአረበኛ ነገር ይበያት። እኮ በሩን አሁን ሩማ ነግራኝ ነው አልሽኛ። ካሜራው ሙሉ ፊትሽ ላይ ይሁን አይንገዳገድ። ሩማ ነግራኝ ነው አልሽ። ሩማ ከሆነች የነገረችሽ እስኪ በነገረችሽ አረብኛ ለኔ ንገሪኝ። እኔ አረብኛ ስለማቅ ሩማ ሀዳ ኢትዮጵያ ሀማ ሞት
ይላል። ሞቱ ሳይሆን በር ገለበጠች ምናምን ማት ያልሽው ነገር አለ በአረበኛ በዩ በሩን እንዴት ገፍትራ እንደገባች እንደነገረችሽ በአረበኛ በሩን እንዴት ገፍትሬ ገባዋለች። እንግዲህ እንችል ሳምጪላት አቦ ወላይታ ምንችል አንቺ ንገሪያት። በአረብኛ ነገረቻት አይደል? በትንሽ አረብኛ። ስለዚህ እንትና የነገረቻትን ሩማ አዳ ኢትዮጵያ ሞት አና ከዛስ አና ብሎ በር በአረብኛ ምንድነው? መገፍትሮ መግባት በአረብኛ ምንድነው? እሷን ቃል የነገረችሽን ንገሪ። በር ምንድነው በአረብኛ? በር ነው። ለምን ትነግራታለሽ መዲና? ለምን ትነግራታለሽ? እቺ ልጅ በቃ ሀቡዬ ፕሊስ፣ እቺ ልጅ አናስጨንቃት። እቺ የምታውቀው ነገር የለም በይ ተብላ ነው። ይሄን ደምድሙት ፕሊስ። እቺ ልጅ የምታውቀው ነገር የላትም። እንዳውም ያየቻት ማቆ ቀደም ነገርኳችሁ እኮ እቺ ልጅ ተዋት አሻደርጓታል። ታዲያ የማታውቀውን ነገር ሩማናት የነገረችኝ እንደ ምስክርነት ሊያደርጓት ነው። አውቀው ልጅ ሊጠቀሙባት ነው። እኛ እንዳውም ፕሮቴክት ማድረግ አለብን። እቺ ልጅ ሰዓት ነው የሞተችው። እቺ ልጅ አንድ ነገር ብትሆን እነዚህ ሰዎች ጉሮሯቸውን ማነቅ አለብን። እቺ ልጅ ተዋት በቃ። ሀቡዬ ምንም የምታውቀው ነገር የላትም። ተነግሯት ነው። እሺ መዲና ነው ወደዚህ መዲና እቺ ሴትዮ ፊቷን ትግለጥ። የምታረገው ነገር ሁሉ ልክ አይደለም። እኔ ምንም አልጣመኝም። ይቅርታ አይ ነው ሃይማኖታዊ ነው ማኩ የሃይማኖታዊ ሽፋን እየተጠቀመችበት ነው። ፍርድ ቤት ብትሄድ እኮ ትገልጣታለች። ምንም ማን እናጣራለን። እውነት ኒቃሚስት ናት አይደለች የሚለውን እናጣራለን። እዛ በሚኖሩ ሰዎች ችግር የለውም። ሰዎች አሉን እዛ እናጣራለን። ኒቃሚስት ካልሆነች የእውነት ችግር አለ። ለምን ተደበቀች የሚለውን እናያለን። ግን አሁን ይሄ ሃይማኖታዊ ነገር ስለሆነ ግለጪ ማለት አንችልም። እሷ ኒቃሚስት ከሆነች ይሄን ሪስፔክት እናደርጋለን። እሺ እኔ አንድ ነገር ልንገርሽ አቡዬ፣ እኔ ከዚህ በላይ ራሴን ከዚህ በላይ የተወጠረ ጥያቄና ጭንቀት ውስጥ ቁልፍ ነገር ውስጥ መግባት አልፈልግም። ኤምባሲ ባለው አልፈሪድ ጋር አብሮ በደብዳቤ የፈለገው አካል ወርዶ እኔ ላውራ እችላለሁ። ከዚህ በላይ ግን ኦንላይን ልቆይ አልችልም። በጣም አሞኛል። ስሜት ቆይ መዲና ተረጋጊ ማሪ። እኔ አንቺ ሁለት ነፍስ ነሽ ብለሽዋል። እኔ ላስረዳሽ። አዳምጪኛ። ቤተሰቦቿ ኖ ቤተሰቦቿ ይኖሩ። እኔ እኮ የዚህ ጋር የተፈጠረውን ኬስ ላስረዳሽ። ተረጋጊ መዲና። ኖ እኔ ከዚህ ጋር ላውራ አልችልም። ኃላፊነት አለብሽ ለልጅቷ ህይወት። አንቺ ነሽ በቦታው ላይ ያለሽ። ለምትጠየቂው የመመለስ ግዴታ አለብሽ። እኔም እኮ ኢትዮጵያዊ ነኝ። እኔም እኮ ኖ እኔ እህታችሁ ነኝ። ይኸውልሽ ልገልጽ አልችልም። ከዚህ በኋላ ኃላፊነት አለብሽ በልጅቷ ህይወት። ኖ ላውራ አልችልም። በቃ ደከመኝ። እኔ መዲና ማርያም አዳምጪ መዲና እንደማመጥ አንድ ከቤት ነው ቆንሰራ እኔ ሰማሽኝማ ማርያም የሞተ ነፍስ እያለ አንቺ ለመቀመጥ ደከመኝ ስትይ እንደው ፈጣሪሽን አትፈሪ? የሞተ ነፍስ እያለ ሰዓት ነው የጀመርኩት። አቃተኝ ወላሂ። ለምን አናድርም? ነፍስ እኮ ነው የጠፋው። ድመት እኮ እየነገርኩሽ ያለሁት እኮ እኔ ጨውታ አይደለም እኮ ያስኩት። እየነገርኩሽ ያለውን ነገር እውነታዊ ጥያቄ እንደኛ ሀቅ ፈላጊ ኮንሽ እኔ ሀቅኛ አዳምጪኛ። ተደማምጠን አባይነሽ በሰው እጅ መሞቷን እኔም አንቺም ሁላችንም እናምናለን። በዛች ቦታ ላይ ተቀምጣ ራሷ ልታጠፋ አትችልም። ይሄ 100% የተረጋገጠ ነገር ነው። ማንም ሰው ቁጭ ብሎ በስስ ሻሽ ራሱን አንቆ ሊገላ አይችልም። ምክንያቱም ሻሹ ሊያንቃትም አይችልም። ሲጀመር ገመድ አይደለም፣ ቦታው ረጅም አይደለም። ይገነጠላል። ስትፈራገጥ ነገርየው ይገነጠል ነበር። ስትፈራገጥ አይችልም ነገርየው ራሱ። ቁጭ ተብሎ አይሞትም እንጂ የሰው ልጅ መንጠልጠል አለበት ነፍሱ እንዲወጣ። እንደገና ነፍስ ሲያስጨንቀው አንድ ሰው ተሰቅሎ የሚሞተው ላይ ወንበር ላይ ይቆምና ገመድ አስሮ ከዛ ወንበሩ ላይ ቆሞ ወንበሩን በእግሩ ይመተዋል። ከዛ አየር ላይ እንጠለጠላል። ራሱን ለማዳን ቢንፈራገጥም እድል የለውም። ለምን? የሰው ልጅ መጀመሪያ መሞት ይፈልጋል አይደለ? በሆነ ነገር ተበሳጭቶ ከዛ በኋላ ከጀመረው በኋላ መዳን ይፈልጋል። አሁን መርዝም ከሆነ ከጠጣ በኋላ ራሱን ለማዳን ይጠራል፣ ለማስመለስ ይንፈራፈራል። ገመዱንም ከሆነ ለማውጣት ይታገላል። ለምን? ነፍስ ናታ፣ አትችሉም፣ ይጨንቃል ሲያፍን። ስለዚህ እዛው ቁጭ ብሎ እንዴት ሰው ይሞታል? ቁጭ ብሎ ሻርፕ እዚህ ጋር አስሮ አናቱ ላይ ባለ ቧንቧ የማይመስል ነገር። አንድ ሁለተኛ፣ ነፍሷን ለማዳን ከመዳን ቤት አምልጣ ወጣ ፖሊስ ጣቢያ የሄደች ልጅ ፕሮቴክሽን ፈልጋ ራሷን ለማዳን ነፍሴ አውጪኝ ብላ ከመዳን ቤት ሩጣ ወጣ ፖሊስ ጣቢያ ሄዳ ፖሊስ ቢሮ አምጥቷት
ቢሮ ሴፍሊ ከደረሰች በኋላ ቢሮ ሽንት ቤት ገብታ ራሷ የምታጠፋው ዋይ እንዴ? መሞት የፈለገ ተስፋ የቆረጠ ሰው እኮ እዛው መዳን ቤት ይሞታል። እዛው በእነሱ እጅ ግደሉኝ እንጂ አምልጬ ራሴን ለማዳን ወጥቼ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ፖሊስ ጣቢያ ቢሮዬ ደውለው ለቢሮዬ ያስረክቦኝ ቢሮዬ ስገባ አንድ ቀን አድሬ በነጋታው ሽንት ቤት ውስጥ ራሴን ካጠፋው ወይ መዳሞቹ እዛ ቤት እነሱ እንድትገደልላቸው ለቢሮ ከፍለው ነው። ምክንያቱም አንቺ ቡዳነሽ ልጃችንን የበላሽው አንቺ ነሽ፣ አንቺን ስንገልሽ ብቻ ነው ልጃችን ይድናል የተባልነው ነው ያሉት ሰዎቹ። ልጃቸው እንዲድን እሷ መሞት አለባት ቡዳናት ስለተባለ። ስለዚህ ይቺ ሰው ራሷን ለማዳን እነሱ ልጃቸውን ለማዳን እንዳይገሏት ራሷን ለማዳን ከመዳን ቤት ጠፍታ ፖሊስ ጋር የሄደች ሰው እንግዲህ ከነነብሷ ሀገሯ ለመግባት ነው አይደለ? ከመዳን ቤት ወጥታ ሌላ ቦታ አልሄደችም እኮ ሀበሻ ፈልጋ ኢጃዛ ቤት እኮ አልሄደችም። ከመዳን ቤት ውጣ ወጥታ እኮ አባይነሽ ፖሊስ ጣቢያ ነው ሄደችው። ፖሊስ ጣቢያ ሄዳ ከዛ በኋላ ደግሞ ሞታ ለቤተሰቦቿ ሬሳዋን ላኩልን እያሉ በ20 ቀን ውስጥ ትኩስ ሬሳ አጣድፈው የሚቀብሩት የቤተሰቦቿን ውክልና ለመዲና ይላኩ። ይሁሉት 80 ጊዜ ነው የሚደወልባት እንዲህ በይ እያሉ 80 ጊዜ የሚደውሉባት ቤተሰቦቿ አስክሬን እንዲላክላቸው ለመዲና ውክልና ልከው ውክልናው ኢግኖር ተደርጎ ትክክለኛ ህጋዊ ውክልና ውጭ ጉዳይ ማህተም ያለው ልከውላት ለመዲና እሱ ኢግኖር ተደርጎ ያለ ፈቃዳቸው ልጃቸው በ20 ቀን ውስጥ ትኩስ ሬሳ አስክሬኗ ሳይመረመር ቤተሰብ ሳይፈቅድ እዛው የምትደባብሱ የምትቀበረው ለምንድን ነው? እንዲህ ነገር ዝም ከተባለ እኮ ነገ እህቶቻችን ያልቃሉ እኮ በየጓዳው ማንም ሳይጠይቅ። ሀቢባ ሌላ ደግሞ እንድትረዱ የሚፈልገው ሽንት ቤት ውስጥ እኮ የሲንክ አለ አይደል? ሲንክ እኮ አለ። ልጅቷ ሻርብ የታሰረበት አጠገብ ሲንክ አለ። ሰው ነፍሱ ሊወጣ ሲጣጣር ብዙ ሰው አይታችሁ ከሆነ ገመዱን ለመፍታት ይታገላል፣ ከአንገቱ ላይ ለመፍታት ይታገላል። አጠገባ ባለው ሽንት መቀመጫ ሲንክ ላይ እግሯን እንኳን አቁማ ራሷን ማዳን ትችላለች። ይሄ ፈጽሞ የሚታመን ማለት ትችላለች። ቀና ካለች ይቆማሉ። ቀና ማለት ትችላለች። ይሄ ፈጽሞ የተደረገ ሴራ ነው እንጂ የተደረገ ሴራ ነው የገደሏት። እችም ደግሞ እቺ ራሷን መከሰስ አለባት። ያንን ነው የምለው። ሁለተኛ ደግሞ አቦ መዲና እኮ ትክክለኛ የምንጠይቀውን ጥያቄ አትመልስም። አውቃ እየዘበራረቀች ጊዜያችንን እየፈጀች ነው። ስለዚህ እኔ አሁንም እግዚአብሔርን የምትፈራ ከሆነ ፈጣሪን የምትፈራ ከሆነ የእህቴን የልጄን ሬሳ ከደበቀችበት ትስጠን። ትናንትና ደግሞ አንድ ነገር ብላኛለች። አሁን ቤተሰቦቿ አስክሬን አስቆፍሮ የሚወጣበት ገንዘብ እንደገና ሬሳ ወደዛ ሚላክ እኔ መሞቷን ራሱ ዴዝ ሰርተክፌት ካላየው የፖሊስ ጣቢያ አላምንም። መሞቷን ራሱ እርግጠኛ አይደለሁም። እኔ መሞቷን ራሱ ማምነውች ልጅ ያየሁት ቪዲዮ በሻርፕ ታንቃ ምናልባት ከዛ በኋላ እንደዛ አድርገው አደንዝዘው ቪዲዮ ቀርጸው ከዛ በኋላ በህይወት ትኖር ይሁን አላውቅም። ፈጣሪ ነው። እኔ የሞት ሰርተክፌቷን የሆስፒታል በአይኔ ካላየው ካላነበብኩ አላምንም። አሁንም አይደለም መቀበሯ ሞቷን ራሱ አላምንም። ወይ አፍኖ ካልገደሏት ወይ ደግሞ የሆነ መድኃኒት ሰጥቶ ካልገደሏት በስተቀር ያ ወፍራም ሻርብ ደግሞ የሰው ልጅ አንገት አንቆ አይገልም። ቀጭን ገመድ ነው ሰውን የሚገለውና ይሄ ከእውነት የራቀ ነው። ይሄንን እናንተ እንድትረዱ ፈልጋለሁ። መዲና አልጨረስንም። ነይ ግቢ። ጥያቄዎቻችን መልስ ሳትጨርሺ ዝም ብሎ መውጣት አለ እንዴ? በዛ አሁንስ በየጊዜው እየሞቱ በቃ ምንም አታመጡም እኮ ነው። ተንጫጭታችሁ አፋችሁን ትዘጋላችሁ። ምንም አታመጡም ነው እንግዲህ በየቀኑ በየጊዜው ወቶች። አሁን መቼ ለታ ትዕግስት የምትባል ልጅ ሞታለች። ያው በቃ በየጊዜው ይሞታል ሰው። ሀቡ መዳም የደወለችው ብሎ ምንድነው የሚለው? ሙሉ ኮመንቱ እኮ አይታይም ጋይስ። ሀቡ ማዳም የደወለችው ሞቱን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ነጥብ ነው። ለኔ አይቀጥልም። ሙሉን ሊያነብልኝ የሚችል ሰው አለ? እናንተ ይታያችኋል? ገስት ላይ ያላችሁ ሰዎች
ከዛ ምን ከዛ በኋላ አልደወለችም አለች። ከዛ በኋላ መሞቷን ለማረጋገጥ ማለት ለማረጋገጥ ነው። ከዛ በኋላ መልሳ አልደወለችም ሴትዮዋ። አይ እንደዛ ሊሆን አይችልም። ምክንያቱም ጋይስ ሴትዮዋ የደወለችው ሰራተኛዬ ቅዳሜ ለጠፍታለች፣ ሰኞ ስለ ልጅቷ መጥፋቷን ብቻ ነው መዳምየው የምታውቀው። ኦኬ እኔ አይደለም እዚህ ጋር ምን አለ መሰለሽ፣ ኦልሬዲ ልጅቷ ሞታ ነበር ስትደውል ብላለች። አዳምጪ። እሱ እኮ ነው። እሱንማ ጠየኳት። ለምን አልነገርሻትም ስላት ምን ብላ ቀየረች? እኔ ራሱ አንድ አይነት ሰው መሆናቸውን አላውቅም ነበር። ከሷ የጠፋቸው ባይልሽ ነው። ይኸውልሽ ከዛ በኋላ ሰራተኛ የጠፍታብኝ ነበር፣ ጠፍታብኝ እኮ ነው አለችኝ አለች። ሰራተኛ ስጡኝ። ከዛ አሁን እንዲደውይ በቃ ምናምን አልኳት አለች አይደለ? ከዛ አላወቅሽኝም ወይ አለቻት። ሺ ዋና ሜክ ሹር ያቺ ልጅ መሞቷን ያቺኛው ራሷ ከሷ መስማት ማረጋገጥ ፈልጋ ነበር። ደግማ አላወቅሽኝም እንደዚህ አይነት የምትባል ልጅ ምናምን ሁሉ አለቻት። ይሄ ኮሜንት ያደረገው ልጅ ትክክል አይደለም። ልንገርህ መኩላ አስረዳ። አልገባህም? እሺ ያልገባኝ መዳምየው ይኸውልህ፣ መዳምየው ቅዳሜ ዕለት ሰራተኛዋ ትጠፋለች። ኦኬ ጠፍታ ፖሊስ ጣቢያ ትሄዳለች። መች ፖሊስ ጣቢያ ትሄድና ፖሊስ ለቢሮ ይደውልና ቢሮ እንትን ትኬት ባስ ትኬት ሌላ ከተማ ሌላ ስቴት ስለሆነ ባስ ትኬት ልኮ ለፖሊስ በትኬቱ በባስ ሰራተኛ ልኮ የሚያመጣት ያመጣዋታል። መቼ እግሯ ይገባለች ሴት? እሁድ። ቅዳሜ ጠፍታ ቅዳሜ ፖሊስ ጣቢያ አድራ እሁድ በኢትዮጵያ ከምሽቱ 5 ሰዓት ላይ ቢሮ ደረሰች። ኦኬ ከምሽቱ 5 ሰዓት ቢሮ ደርሳ ገብታ ስለደከማት ሰራተኞች ማረፊያ ክፍል ተኝታ ሰኞ ጠዋት 4 ሰዓት ላይ ተነስታ ሽንት ቤት በር ላይ ቆማ እንደ መዲና ቃል ቆማ መዲና ለሽንቷ ከክፍሏ ተነስታ መዲና ማለት ሙዲራቸው ናት። ሺ ዘ ቦስ ለብቻዋ ክፍል አላት። ማዳም ብለው ነው የሚጠሯት ሰራተኞቹ። እነሱ ልክ እንደ አኮመንዴሽን ተደርድረው ነው ተደራራቢ አልጋ ላይ ምናምን ሰራተኞች የሚተኙት። 12 ሰራተኞች መዲና ብቻዋን ለብቻዋ ክላስ አላት። ሶ ከክላሷ ወጥታ ወደ ባዝሩም እየሄደች እያለ በር ላይ ቆማ ታገኛትና ምን ሆነሽ ነው ትላታለች። ምን ሆነሽ ነው ስትላት ሽንት ቤት ፈልገሽ ነው አይ ብላ በኦሮምኛ መለሰችልኝ። ከዛ እሺ ችግር አለ ስላት እናቴ ሞታብኛለች አለች። ላይክ አንድስ እናቴ ሞታብኛለች ብላት እንዴት አወቅሽ? በምን ስልክ የለሽ? ምንም አልጠየቀቻትም። ከዛ እሺ ታዲያ ምንድነው የምትፈልጊው? አይዞሽ ብዬ አቀፍኳትና ከዛ ምንድነው የምትፈልጊው ስላት ገብቼ መተኛት ነው የምፈልገው አለች። ከዛ ገብቼ መተኛት የምፈልገው ብላኝ እሺ ግቢ ተኝ ግን እዚህ